መጽሐፍ ቅዱስ አንድ በጣም የሚያስፈራ ከማስፈራቱም የተነሳ እናንተን ሊረብሽ የሚችል ክስተትን እንደመዘገበ ታውቃላችሁ። ሕዝቡን መምራት የሚጠበቅበት ነቢይ በአንበሳ አዳኝነት ሕይወቱን ሊያልፍ ችሏል። አሳዛኙ ክስተት ግን አንድ ሰው በጥንካሬነቱ እሱን መግደሉ ሳይሆን መስማት ያልነበረበትን ነገር መቀበሉ ነው። በዛ ዘመን እስራኤል ከፍተኛ ምስቅልቅሎች ውስጥ ነበረች። ሕዝቦቹ ከጽድቅ መንገድ አፈንግጠው ወጥተዋል። በመሆኑ እግዚአብሔር ፍርድን እንዲናገር መልእክተኛውን ይህንኑ ነቢይ ይልከዋል። የሕዝቡን ግትርነትን ለማስቆም የባዕድ አምልኮ ማምለኪያዎችን ያፈራርሳል። ተልእኮ ግልጽ የሆነና የተሰጠው ትእዛዝን ስህተት የሌለበት ነበር። ተልእኮውን እንዳበቃ ምግብ እንዳትበላ፣ ምንም ነገር እንዳትጠጣ፣ በመጣበት መንገድ ፈጽሞ እንዳትመለስ፣ የትኛውን ስፍራ እንዳትዘልቅ፣ የትኛውን ቦታ እንዳታርፍ እግዚአብሔር ይህንን ነው ያለው። ሆኖም ግን ነቢዩ ይደክመውና አቅምም ሲያጣ በዛ ቅስፈት መልአክ ሲያናግረው የሰማ መስሎት የነገራቸው አንድ አዛውንት ነቢይ ወደሱ ይመጣሉ። ቤታቸው እንዲያርፍ ይጋብዙታል። ከንግግሩ መንፈሳዊነትን የተሞላ አዛኝና ሩሩ እንደሆነ ተረድቷል። ዳሩ ግን እግዚአብሔር ካዘዘው በተቃራኒ እንደሄደ በስቷል። ቢጠራጠርም ቅድስና የተሞላ የመሰለውን ሰውዬ ንግግር ያምንና ተከትሏቸው ቤታቸው ይመጣል። እግዚአብሔር ያዘዘውን ነገር ከመፈጸም ይልቅ ይህንን አደረገ። ወደ መጣበት እየተመለሰ እያለ ሊያድነው የተዘጋጀ አንበሳ መንገዱ ላይ ያስቆመውና በአንድ አፍታ ስጋውን ቦጫጭቆ ይገድለዋል። ክስተቱ ላይ ሊያስገርም የሚችል ገጠመኝ ግን አለ። አንበሳው ስጋውን አልበላውም፣ ሲጓዝበት የነበረውን አህያንም አልጎዳም። እንዲሁ ከነቢዩ ሬሳ በአጠገብ ተቀምጧል፣ ልክ እንዲጠብቀው ከሰማይ የመጣ ይመስል። ይሄ ክስተት የሚያስተምረን መታለል ብቻውን አስደንጋጭ እንዳልሆነና አስደንጋጩ ነገር የአንዱንም የሌላውንም ንግግር መስማት ስንጀምር፣ ነገር ግን እግዚአብሔር በግልጽ የነገረንን ነገር ስንጠራጠር ነው። የተመሰቃቀለ ነገር ቢመስልም እንኳን እግዚአብሔር ባዘጋጀላችሁ መንገድ ላይ መራመድ የምትፈልጉ ከሆነ የእግዚአብሔርን ድምፅ ብቻ ለመስማት መርጫለሁ ብላችሁ ጻፉ። ቀጥሎም ይህንን ቪዲዮ በማጋራት ብዙ ሰዎች እንዲያዩት ያድርጉ።